ዛሬ በሞት እቺን ታክል ሪግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ዛሬ ጡረታ ውጣ ብትሉኝ ደግሞ ህልም የለኝም። ህልሜን ኖሬ ያለው ተርከዋለሁ፣ ጽፈዋለሁ። ቅዠት የለብኝም። እኔ ከእናንተ የምፈልገው ይህ ወጣት የቀደመ ታሪክ የሰማ ወጣት ነው፣ ያነበበ ወጣት ነው። ይሄን ለውጥ ለማምጣት የታገለ ወጣት ነው። ዝም ብሎ ወጣት አይደለም። እዚህ ያለው ሰምቷል፣ ታግሏል። ይሄ ወጣት በታሪክ አጋጣሚ ውስጥ የራሱ የሆነ ታሪክና ገድል ያለው ነው። ትናንትናን የሰማ ነገር ሊሰራ ደግሞ አስፓየር የሚያደርግ